ማን ይቅር ይልሃል يا أبا العاص አንተ አበልአስ إن لم أعذرك أنا እኔ ይቅር ካላልኩ ማን ይቅር ይልሃል الآن بعدها ከዛ በኋላ መስለም አልፈለግም رفض أن يسلم قالت له هل لك أن تسلم قال سلم አለችው መስለም አልፈልግም አላት جاء الآن موعد አሁን ሂጅራ ጊዜ መጣ اختبار ثاني ሁለተኛው ፈተና بعد بعثة النبي ነብዩ ከተላኩ በኋላ ስደት ሆነ فذهب ዘይነብ ወደ ረሱላህ ሄደች وأذنت أن تبقى مع زوجها በስደት ወቅት ከባሏ ጋር እንድትቆይ ያስፈቀደቻቸው ثم اختبار ثالث ከዛ ሶስተኛው ፈተና جاء بعد ذلك ከዛ በኋላ የብድር ዘመቻ መጣ وإذا أبي ያን العاص ጊዜ አበልአስ يقف في በግንባር مواجهة ተሰለፈ مع جيش ከቁረይሾች ጦር ጋር لقتال النبي صلى الله عليه ነብዩ وسلم ሰለላሁ ዐለይሂ ወሰለምን ለመፋለም أي اختبار هذا ምን አይነት ፈተና ነው ይሄ تزوجها قبل ከኢስላም الإسلام በፊት አገባት جاء الإسلام እስልምና መጣ جاء